ስለዚህ የነበራት ውስጥ ጥሩነት የነበራት ቀናነት ለስራዋ ያላት ቀናነት ለስራዋ ያላት ታታሪነት መልካምነት ለዚህ ያዳረጋት ሰውየው 1 ሚሊዮን ብር ቆጥሮ ሰጣት። ኢትዮጵያ ሄደች። ሄዳ ከተፍ ብላ በቃ መታ ጨርቋን ጥላ ታብዳለች። ኤሌክትሪክ ትጨብጣለች። አለቀልን አበቃልን ብሎ ኤርፖርት እንኳን አልተቀበሏትም። ታምናላችሁ? ኤርፖርት አልመጡም። ሄደች። በታክሲ ገባች። እንዴት ናችሁ? ደህና ናችሁ ወይ? ማየ ልብስ አምጥቼልሻለሁ፣ ወንድሜ ጫማ አምጥቼልሃለሁ። ደህና ናችሁ አይደለም? ሰላም ነው? ሁሉም ተፋጠጡ። ምን የሆነ ነገር እንግዲህ ልትገለን ወይ ልታጠፋን ነው እንጂ ያን ቀን ቁጭ ብለን ያደሩት አልተኙ። ሁሉ በቃ ሌሊት ተነስታ በቢላዋ ተካፍናለች። ወደ 3 ሚሊዮን ብር ነው ያጠፉባት። ታምኛላችሁ? ወደ 3 ሚሊዮን ብር ነው ያጠፉት። እና ሁሉማ ንብረት አጠፍተን ዛሬ በቃ አለቀን። ስለሱ ማንሳት ምንም አልፈልግም አለቻቸው። ይኸውልሽ እንዴት አይ በቃ እኔ መጥቻለሁ፣ አሁን ላርፍ ነው የመጣው፣ ሰላም ነኝ ምናምን በቃ ችግር የለውም አርፋችሁ ቁጭ ብሎ ምናምን ትላለች። በቃ የሆነ ነገር አስባለች ወይ በቃ የሆነ ነገር ብታረገን ነው እንጂ ወይ ከአረብ ሀገር የሚመጡ ሰዎች ደግሞ ጠሽ ምናምን ናቸው ብሎ ስለሚያስቡ ስለሳቸው ይመካከራሉ። እማዬ እኔማ ውጭ በራ እንዴ ላናገርሽ እንዳታረ ወንድምዬው እንደገና ደግሞ ትንሽ ሴትዮዋ ደህና ነሽ ምን ላድርግልሽ ምን ጸጥ ሶፊ ጃዋል ለብሳ ሶፋ ላይ ጸጥ ሞባይሏን እየነካከች አረ የሆነ ነገር አውሪ ልንፈነዳ ነው ምን አድርግ ምንድን ነው ዝምት ምንድን ነው አሞሻል ሆስፒታል ልውሰድሽ ችግር አለ በቃ ተጨነቃቸው። ይኸው ሌባ መቼም ይጨንቀ የለ ተጨናነቁ። ጸጥ ብላ አደረች። እናትየዋ በማግስቱ ቁርስ ተሰርቶ ቤት ምግብ እየተሰራ እናትየዋ ግራዋ ላይ ወደት አያችሁ። እኔ ብዙ ጊዜ የምነግራችሁ ነገር አለ። እናንተ በሰጣችሁት ልክ ነው ሰው ያከብራችሁ። የእናንተ ዲሲፕሊን የእናንተ ክብር የሆነ ነገር የምታዩትን ያያችሁት ነገር ሁሉ አትበርግጉ፣ አትደንግጡ። የሆነ ነገር ያያችሁ ያን እንዲሆነ አትበሉ። ሆኖ አላረ ጸጥ በጣም እንድትከበሩ ከፍ እንድትሉ ክብራችሁ እንዲጠበቅ ከፈለጋችሁ ለሁሉም ነገር መንግርግር መፍጠር የለም። ትቸኩላላችሁ። ብዙዎቻችሁ አረብ ሀገር የሄዳችሁ ሰዎች የሆነ ነገር ላይ ጥድፍ ትላላችሁ። ይሄ ነገር ደግሞ በሌሎች ዘንድ ላይ ይወደድ ይችላል። እናትየዋ ዝም ብላ ስለዋለች እና ስላደረች ጨንቋቸው እግራቸው በረከከው ልጄ ወይ በጡቴ ይዤሻል ይቅር ምንድን ያሰብሽው? ምን ልታደርግኝ ያሰብሽው? በጡቴ ምን ያሰብሽው? ብቻ ንገሪኝ። ስንት ነገር ሞት በሳቅ ቦታ በጡቴ ይዤሻል። ምንድን ነው ልታደርጊን የፈለግሽው? የምታደርጊን ነገር ንገሪንና እንወቀው። በቃ እኛ አስቀይመንሻል፣ በደለንሻል፣ ይቅርታ አድርጊልኝ። በጭራሽ ምንም አላረጋችሁ እና ከዛ በቃ ነገሮች እንደዛ ሆኗል። ጓደኛ ነበራት ነግሬያቸዋለሁ ከዚህ በፊት ፍቅረኛ ነበራት። ከዛ ተገባቡ። አሁን ምነግራችሁ ከዚህ በኋላ ደግሞ ይሄኛው ደግሞ የከፋ ነው። ከዛ በሰርግ ፕሮግራም ተደረገ። ተጋቡ። ያው ቤት ተከራይታ እሱን አስቀመጠችው። የሚገርማችሁ ነገር ይቺ ልጅ 12 ዓመት ነው የሰራችው እያቸዋለሁ። ገንዘቧን ቢያጠፉባትም በደህናው ጊዜ ደግሞ ቤትም ተወሰነ ቤት ያላለቀ ቤት ነበራት። እሱን ያው ተመልሳ መጣ ነው አሁን የጨረሰችው። ያላለቀ ቤት ነበረ። ቤተሰብም ያጠፉባትን አጥፍተውባት ፕሮግራም አደረገች። አጠር ያለ በቤተክርስቲያን ፕሮግራም አደረገች። አግብታ መጣች። በሰርግን ያገባችው አግብታ መጣች። አግብታ መጣ ወልዳ ነው የመጣችው። ልጅ ወልዳለት ነው የመጣችው። ልጅ አላት። እሱ ደግሞ ቤቱ አልቆ ቤት ግባና ልጄንም ራስንም ጠብቅ በቃ ልጅ ሰራርቼ መጣለው ብላ ከመጣች እንግዲህ ሄዳ ከመጣች 4 ዓመቴ ነው ምናምን ያለችን። ከዛ አሁን ደግሞ ስትሰማ ልጁን ለእናቷ ሰጥቶ ነው የሚወደው። ቤት አይወድም። ከዛ
ከዛ ደግሞ እሱም በሱ የሚጨቃጨቁ ነበረ። ከዛ ስትሰማ ያስተዋወቀቻትን ጓደኛ ስርሚዜ የነበረች ጓደኛዋ ጋር ሌላ እሷ ጋር ልጁ እንዳለው ካገባት በኋላ እሷ ወደ ውጭ ስለመጣች ሌላ ልጅ እንዳለው ሰማች። አሁን ቤተሰብም ከአዲ ነው፣ ባሏም ከአዲ ነው። አሁን ግን ወደ ሀገሯ የምትገባው ጠቅልላ ነው። እንዴት ነው የምትኖሪው? እንዴት ልትኖሪ ነው ብዬ ስጠይቃት ህይወቴን በደንብ ባርኪ፣ በጣም ራሷን ጠብቃለች፣ ጎበዝ ነች፣ ቆንጅዬ ነች፣ ቁመቷ ረጅም ነው፣ ስርዓት ያላት ሴት ነች። ስለዚህ ሄዳለሁ ባለኝ ገንዘብ ቤቴ ላይ ቆንጆን አስፋልት ዳር ነው ቤቷ። ቤቴን እሺ ነውጭ አንቺ እከክ ትልቅ እከክ ነውጭ ደላላ እንደሆንሽ እኮ ታስታውቂያለሽ። ምክንያቱም ኮንተንሽን እያየሁት ነው፣ አዲስ ፌክ አካውንት እንደሆነ። አሁን ኢትዮጵያ ውስጥ ቤቴ ላይ ቆንጆ ነገር ከፍታለሁ፣ ፀጉር ቤትና እንትን ከፍታለሁ ብላለች። ሱቅ ኮስሞቲክስ ቤት ከፍታበታለሁ። ስራዬን እየሰራው ቤተክርስቲያንን እየተሳለም ማግባት ይሄ ግዴታም አይደለም። ልጄን እያሳደግኩኝ ከሱ ጋር ሄጄ ያለኝን ውሌን እቀዳለሁ። ፕሮግራሜን ከሱ ጋር ያለኝን ነገር አጠፋለሁ። ቤተሰብ ብዙ መቅረብ አልፈልግም። ራሴን ግን አሳምኜ በሰላም መኖር እፈልጋለሁ። የጫነቻቸው ዕቃ በብዛት የፀጉር ቤት ዕቃዎች ናቸው። በብዛት የምጠቅማትን ዕቃ ነው የጫነችው። ከቀረጥ ነፃ ወረቀቷን አውጥታለች። በጣም በብዛት ዕቃዎቿ አሪፍ አሪፍ የሆኑ እንደዚህ ስቴን የእግር ስቴን የተለያዩ ማሳጅ ወንበር ምናምን የፀጉር ቤት ዕቃ የቀረ የለም። ከመርፌ አንስቶ እስከ ክር ከፀጉር ማስያንት ማሰረ ያልያዘችው ዕቃ የለም። በደንብ አጥልታበት ነው። በቃ አያችሁ፣ ነገሮቻችሁን ፎከስ አድርጋችሁ የሆነ ነገር ላይ አላማ ብላችሁ ረጅም ጊዜ በወሰደ መንገድ ራሳችሁን ካስተካከላችሁ ህይወት የሚባለውን የሚጣፍጥ ህይወት ትኖሩታላችሁ። እናንተ ትሰራላችሁ፣ መጣችሁ ቲክቶክ ላይ ትተኛላችሁ፣ ከዛ ወሬ ላይ ትጣዳላችሁ። የራሳችሁ እቅድ፣ የራሳችሁ አላማ፣ የራሳችሁ ፕሮግራም፣ የራሳችሁ ሀሳብ፣ የራሳችሁ የሆነ ነገር የለም። ወፍ መጨረሻ ላይ ግን ማንም ደግሞ ውዛውዥ ይቅጭ ነይ ቲክቶከር ሁኚ፣ ነይ ዩቱበር ሁኚ፣ ነይ ሱቅ ክፈቺ፣ ነይ ጉድጓድ ግቢ፣ ነይ ተራራ ውጪ፣ ነይ ገንዘብሽን። ይሄ የሚሆነው አላማ ቢስ ስትሆኑ ብቻና ብቻ። አላማ ቢስ ከሆናችሁ ችግር ውስጥ ነው። ፕሮግራም አድርጉ። ልታደርጉት የፈለጋችሁት ነገር ችግር አይበግራችሁ፣ መከራ አይበግራችሁ። ምንም አይነት ማዕበል እናንተን አያናውጣችሁም። ለምን? ዝግጁ ናችሁ። ሰው ከሃዲ መሆኑን ካመናችሁ ራሳችሁ ታዘጋጃላችሁ፣ ለራሳችሁ ጊዜ ትሰጣላችሁ፣ በራሳችሁ መንገድ ትሄዳላችሁ፣ ትነቃላችሁ፣ ራሳችሁን ትንከባከባላችሁ። ለሚመጣው ነገር እኔ ዝግጁ ነኝ፣ ምንም ነገር ቢመጣ ጠንክሬ ማለፍ እችላለሁ ኤልይቴኝ የሚል አቅምና ፓወር ይኖራችኋል። ዱቷቸዋል። ይቺ ልጅ የደረሰባት ነገር እኮ የሚጥላት እንጂ የሚያነሳት አልነበር። በባሏ መከዳት፣ እንደገና ደግሞ በቤተሰቦቿ ገንዘብ መዘረፍ፣ ሁሉ ነገሯን አታነበር። ይሄ የምታየው ዕቃ ግማሹን አሰሪዎችን ይገዙልኝ። አብሬያቸው ሞል ሲሄድ ሹ ትሪዲንቲ ይሉኛል አለች። እኔ የምፈልገው የኔ ሌሽ ተኩሉ ሀዳ ሌሽ አነ ብምሺ ምን በለድ አነ በፍታ ሳሎን ማሻላ ሽተሪ አነጥፋ። እነሱ በካርድ ነው የሚከፍሉላት። እሷ ሞል ስትሄድ የፈለግሽውን ውሰጂ ይሏታል። አባ ሰበስበዋለች። ምርጥ ኦሪጂናል የሚገቡበት ሞል ደግሞ ኦሪጂናል ያለበት ሞል ነው የሚገቡት። እንደዚህ ተርኪ መርኪ አይደለም። ገብቷቸዋል። ገባችሁ አይደል? በጣም አሪፍ ቦታ ነው የምትገባው። ከዛስ ሰብስባ ዛሬ ሄዳ ቤቷን በዲዛይን ሳሚ ታምናለህ አለች። ሞባይሏን አወጣችና ይሄን ዲዛይን ታያለህ አለች። በጣም ያማምር ዲዛይን፣ ቤቴ በዚህ መልክ ነው ዲዛይን ማሰብ። የአረብ ሀገር ሴት የምትልቁ፣ የአረብ ሀገር ሴት ማለት እኮ ከወሰነች ከቆረጠች፣ ይሄ ጥቅም የትርኪ ምርኪው ካልንት ካላላት
አውሮፓ ካሉት በ10 እጅ ትበልጣለች። የዓላማ የፕሮግራም የቅድ ሰው ነች። የመንግስት ዕዳ የለባት፣ የሆነ ዕዳ የለባት። ነቅነቀሽ ትሰራለሽ፣ እንደ ጊዜው ትኖሪያለሽ፣ እንደ ጊዜው ትኖሪያለሽ። ትሰራለች፣ ሰው ትሆኛለሽ። ከዛስ ቤቷን በሚገርም ዲዛይን አሳምራ ቆንጆ እንትን ብላ ሌላ ያልነገርኳችሁ በጣም የሚገርመውን ነገር ደግሞ ልንገራችሁ። በጣም የሚገርመው ነገር ብዙ ጊዜዋ የምታጠፋው ኦንላይን ላይ የፀጉር ትምህርት ትማራለች፣ የርቀት ትምህርት ትማራለች። ስለ ፀጉር አሰራር፣ ስለ ንግዱ፣ ስላል ይህን ያህል ጊዜ በጣም እያንዳንዱን ጥናት አድርጋለች። አሁን የተወሰነ ወራቶች እንደገባች ፀጉር ቤት ገብታ ሰልጥና ትወጣለች። ደግሞ ጭራሽ በትክክለኛ ዓላማ ሲኖራችሁ፣ ፕሮግራም ሲኖራችሁ፣ እቅድ ሲኖራችሁ ትልቅ ችግር የሚባል ነገር እናንተ ጋር ቤት የለው። የሚገርማችሁ ነገር ትልቁን ጎልያድ እግዚአብሔር በጠጠር ነው እንዲጥለው ለዳዊት ጠጠር ያበደረው። አይከፈልም የተባለውን ባህር እግዚአብሔር በሙሴ በትር እንዲከፈል ነው የሚያደርገው። እናንተ ብርቱ ስትሆኑ፣ ስትጠነክሩ፣ ለአምላክ የተመቻችሁ ሰው ስትሆኑ ነገሮቻችሁ ሁሉ ይቀየራሉ። ነገሮቻችሁ ሁሉ ቦታ ያገኛሉ። ነገርኳችሁ። ማንም እናንተን ሊያስቆም የሚችል የምድር ኃይል እንደሌለ ራሳችሁን አሳምኑ። አሁን አይናችሁ ላይ ከብደው ወይም ደግሞ አእምሯችሁ ውስጥ የተቀመጡትን እንደዚች እንደ ዳክየዋ የሆኑ ሊውጣችሁ አጥረዋችሁ ያሉትን ሰዎች በፍጹም አትበሉንም ብላችሁ ውጡ። ጥበበኛውን የማንም ተከታይ፣ የማንም ማሽቃባጭ፣ የማንም ወጪ ገቢ መገኛ አትሁኑ።